አዎ ስለ ኡዘይር ሊጠይቅ ፈልጌ ነበር። ይቻላል። ኡዘይር ማን ነው? ቁርአን ላይ ኡዘይር የአላህ ልጅ ነው አሉ። ኡዘይር የአላህ ልጅ ነው አሉ ያሁዶች ይላል። ስለ ኡዘይር ሊጠይቅ ፈልጌ ነበር። እሺ ጥያቄው ምንድነው? ኡዘይር ያላህ ልጅ ነው ለምን አሉ ነው ወይስ አላሉም? ማለት ኡዘይር እውነት ኡዘይር የሚባል ማለት ኡዘይር የሚባል ሰው ነበር ወይ? በታሪክ የሚባል ሰው ነበር? በታሪክ አዎ አለ። በመጽሐፍ ቅዱስም አለ፣ በቁርአንም አለ፣ በታሪክም አለ። ላሳይ ካለ እስኪ ያሳይኝ። አዎ ምዕራፍንም ቁጥሩን መጽሐፍ ቅዱስ ላይ መጽሐፈ እዝራ የሚባል አለ። ርዕሱ ራሱ መጽሐፈ እዝራ ነው። ርዕሱ ራሱ ሙሉ መጽሐፉ የሚያወራው ስለ እዝራ ነው። መጀመሪያ ቁርአን ላይ አምላካችን ታሪኩ ሙሉ አስቀምጠዋል። ሱረቱል በቀራ ላይ ታሪኩ አለ። ግን መጀመሪያ አንተ የፈለከው ከታሪክ ስለሆነ ወይም ደግሞ ከቁርአን ውጭ ስለሆነ የፈለከው ልጥቀስልህ አንድ መጽሐፍ። ይሄ መጽሐፍ ይታያል? አዎ ይታያል። ሂስትሪ ኦፍ ዘ ጂውስ ኦፍ አረቢያ ነው ርዕሱ። በአረብ አገር የሚኖሩ አይሁዶች ስለነሱ ታሪክ የሚያወራ መጽሐፍ ነው። እሺ መጽሐፉን ይኸው እንደዚህ ይላል። እኔ ነው ካለ በመጽሐፈ ሄኖክ እና በመጽሐፈ እዝራ መሰረት አለ the term son of God can be applied to the Messiah የአምላክ ልጅ የሚለው በእነሱ መሰረት ለኢየሱስ ሊውል ይችላል አለ but most often to appeal to the righteous man አለ ግን ይሄ ቃል ለሚገባው ሰው ወይም ደግሞ በአይሁዶች አስተሳሰብ መሰረት ለአንድ ሰው ይሆናል። ሰው ማን ነው አለ እዚህ ጋር ተመልከተው እዝራ ለማለት አስቀምጠዋል። ስለዚህ እዝራ የሚባል ሰው ነበረ። አይሁዶችም ደግሞ የአምላክ ልጅ ብለው ያምኑ እንደነበረ ማየት እንችላለን። ሁሉም ሳይሆኑ ከነሱ የሆኑ ከአይሁዶች የሆኑ ሰዎች እዝራ ያላህ ልጅ እንደሆነ ብለው እንደሚያምኑ ከዚህ መገንዘብ እንችላለን። ያው ቃል በቃል የአምላክ ግስ ሰነፍ ቃል ይታይ ሰነፍ ቃል በማለት ይሄ ቃል የአምላክ ልጅ የሚለው ቃል ለእዝራ እንደሚውልና አይሁዶች እንደዛ እንደሚያምኑ ያስቀምጣል። አንደኛ መጽሐፍ ሂስትሪ ኦፍ ዘ ጂውስ ኦፍ አረቢያ መጽሐፉን አየኸው? ሁለተኛ ከፈለክ ደግሞ ኢንሳይክሎፒዲያ ኦፍ ጁዳይካ አለ። ይሄንን ከፈለክ ያዘው፣ ተመሳሳይ ሀሳብ ያስቀምጥልሃል። ኢንሳይክሎፒዲያ ኦፍ ጁዳይካ መጽሐፉን ይኸው በቮሊዩም 6 ፔጅ 1118 ላይ አስቀምጥልሃል። ሁለቱን ያዝልኝ። እሺ አሁን ደግሞ ወደ መጽሐፍ ቅዱስ ልምጣልህ። መጽሐፍ ቅዱስ ላይ ደግሞ የኦርቶዶክስ መጽሐፍ ቅዱስ ሄደህ ብትመለከት ይኸው ርዕሱ ላይ ላውጣልህ። መጽሐፍ እዝራ ብሎ ያስቀምጠዋል። ያው ይታያል፣ እዚህ ጋር ይታያል። ካሜራ ላይ ነው አለ ወይ 81 ላይ አዎ፣ ያው መጽሐፈ እዝራ አያ ምዕራፍ 1 አይቼዋለሁ። ሙሉ ርዕሱ የመጽሐፉ ስም ራሱ መጽሐፈ እዝራ ነው። ስለዚህ እዝራ የሚባል ግለሰብ ነበረ። ሲቀጥል ደግሞ ማንቸስተር አንተ ሙስሊም ነህ። ሙስሊም ደግሞ የሚያምነው በቁርአን ነው። አላሁ ሱብሓነሁ ወተዓላ አለ ካለ አይሁዶች እንደዛ ብሎ ይናገራሉ ብሎ ከተናገረ አምላካችን ወማ አምላክ ሀያል ነው። አምላክ ውሸት የሚባል ነገር የለበትም አይደለ? ስለዚህ ለሙስሊሞች በቂያችን ነው። ግን ደግሞ ከታሪክም ከመጽሐፍ ቅዱስም አሁን እንዳሳየው ማምጣት እንችላለን። ግልጽ ነው። ይሄ ተመልሶልሃል? አዎ አመሰግናለሁ። እሺ አሁን ግን ለምን የአምላክ ልጅ አሉት የሚሆን ደግሞ እንመልከት። እሺ የአምላክ ልጅ ለምን አሉ ስንል ተፍሲር አጠበሪ ይኸው ተፍሲር አጠበሪ ሰዓት ለመቆጣ ሀሳቡን ልንገር። መጽሐፉን ግን ስክሪንሾት ከፈለግ ተፍሲር አጠበሪ ፔጅ 351 ላይ ያስቀምጠዋል። ታሪኩ ምንድን ነው? ሰዎች ነበሩ እና መጽሐፍ ይጠፋባቸዋል፣ ኦሪት ይጠፋባቸዋል። ኦሪት ከጠፋባቸው በኋላ ይረሱታል ወይም ደግሞ ከነሱ ይረሳል። ከዛ በኋላ ኡዘይር የሚባለው ግለሰብ የጠፋውን ኦሪት ድጋሚ ይጽፍላቸዋል። እነሱ ኦልሬዲ ረስተውት ጠፍቶባቸው ረስተውት ነበረ፣ ግን ጻፈላቸው። ከዛ በኋላ ማየፍአሉ ሀዛ ኢላ ኢብኑ ሊላህ አው ከማ ቃሉ ምን ይላሉ? ይሄን የማይረገውማ የአምላክ ልጅ ነው ብለው የአምላክ ልጅ ብለው ተናገሩ ማለት ነው። ኦኬ ለምን መጽሐፍ ውስጥ ጠፋባቸው ሲጽፍላቸው ተመከት ነው። ኢነማ ቃለት اليهود ذلك አይሁዶች ይሄን ተናገሩ من اجل ان عزير كان فيهم وكان التوراة عندهم والتابوت ከዛ በኋላ فاضاءوا التوراة وعملوا بغير الحق መጽሐፉ ጠፋባቸው አለ። ከዛ በኋላ وانسهم التوراة አላህ ተውራትን አስረሳቸው። ከዛ ድጋሚ ኡዘይር ጻፈላቸው። ከዛ ወአታ ኡዘይር هذا الا انه ابن الله ምን አሉ? ይሄማ የአላህ ልጅ ነው ብለው ተናገሩ ማለት ነው። ምክንያቱ ይሄ ነው። ግልጽ ነው። እሺ አመሰግናለሁ። አዎ ይሄ ታሪክ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ከፈለግ ልስጥ። መጽሐፍ ቅዱስ ላይም እዝራ መጽሐፉ ጠፍቶባቸው እንደጻፈላቸው ይናገራል። መጽሐፈ እዝራ ሱቱኤል ምዕራፍ 2 ላይ ያ ምን አለ እዚህ ጋር እዝራ የአባቶች ኦሪት ጠፍታለች፣ ኦሪት ጠፋች ብሎ ይጸልያል። አምላኬ ኦሪት ጠፍታለችና እንድጽፍ እርዳኝ ብሎ ሲናገር እንመለከተዋለን። ስለዚህ የአምላክ ልጅ ያውበት ምክንያት ይሄ ነው ማለት ነው። እሺ አንድ ጥያቄ ነበረኝ። ይሄ ተመልሷል?
ተመልሶልኛል። አመሰግናለሁ። እሺ ሌላኛው ጥያቄ ሰላም ነቢያችን አለይኩም። ሁዙ ወአለይኩም ሰላም ሁዙ ቀጥል ሐቢቢ አንድ ለመጨመር ያክል በዚህ ጉዳይ ላይ አንደኛ ሱረቱ ተውባ ላይ ነው ይሄ አንቀጽ ያለው وقالت اليهود عزير ابن الله وقالت النصارى المسيح ابن الله ይላል። ያው እንደምትመለከቱት አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያ ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ አጥፋቸው፣ ከእውነት እንዴት ይመሳሰላሉ ይላል። እዚህ ቦታ ላይ ይመጡና ምን ይላሉ? ዑዘይር የአላህ ልጅ ነው ያሉበትን ከመጽሐፍ ቅዱስ አሳየን ብለው ይናገራሉ፣ አይሁዶች ማለት ነው። አንደኛ አንቀጹን በደንብ አድርጋችሁ አስተውሉት። በአፎቻቸው የሚናገሩት ቃል ነው ብሎ ነው አላህ የተናገረው እንጂ በመጽሐፎቻቸው ላይ እንዲህ ተብሎ ተጽፏል አላለም። ገብታችኋል? እንዲህ ጥያቄ የሚያስነሳው ምን ቢል ኑሮ ነው? ስለዚህ ዑዘይር የአላህ ልጅ ነው ብለው በመጽሐፎቻቸው ላይ ተጻፈ ተብሎ ቢነገር አዎ የዛኔ ከመጽሐፎቻቸው አምጡ ይባላል፣ ችግር የለው። በዚህ ሚዛን ይሄን ስለሌለ መጽሐፉ ላይ ለመጣል ከፈለጉ ቀጥታ በዚህ ቃል ተይዟቸዋላችሁ። በአፎቻቸው አሉ እንጂ አለ እንጂ አንቀጹ በመጽሐፋቸው ላይ አላለም። በዚሁ ላይ ግን እነሱንስ እንደው አዙረን ብንጠይቃቸው ትክክለኛው ጥያቄ ምን ነበር የሚሆነው? እንዳልኳችሁ በመጽሐፍ ላይ ተጽፏል ብሎ ቢነገር ነው ከመጽሐፍ አምጦ የሚባለው። አሁን ልክ እንዲሁ ኢምራን የሚገርምህ የአዲስ ኪዳን ጸሐፊዎች በተለይ ማቴዎስ ስለ ኢየሱስ እንዲህ ተብሎ ተጻፈ እያለ ትንቢት ይናገራል አይደለ? በመጽሐፍ ላይ እንዲህ ተብሎ ተጽፏል እያለ ይናገራል። ግን ብሉይ ኪዳን ላይ ሄዳላችሁ ብትፈልጓቸው አታገኟቸውም። ስለዚህ ሐሰት የሚሆነው መጽሐፍ ቅዱስ ነው በራሳቸው ሚዛን። ለምሳሌ ኢየሱስ ክርስቶስን እንዲህ ተብሎለታል ብሎ ይናገራል። ገብቷችኋል? ማን? ማቴዎስ ወይም ማርቆስ ወይም ሉቃስ በመጽሐፋቸው ላይ እንዲህ ተብሎ እንደተጻፈ ተብሎ ይናገራሉ። ሂደን በመጽሐፋቸው ላይ ስንሄድ ጊዜ አታገኟቸውም። ገብቷችኋል አይደል? አሁን እነዚህ የሚያሳያቸው ትንቢቶች እንዳለ ሄዳቸው ፈልጓቸው የማታገኛቸው ናቸው። ምን ተብሎ ተገልጸዋል? እንዲህ ተብሎ ተጻፈ ተብሎ ቢገለጽ ነው። አሁን ቁርአኑ ላይ ወዳለው ስንመጣ ግን በአፎቻቸው የሚናገሩት ቃል ነው ብሎ አላህ ገልጿል። ስለዚህ አሁን ጥያቄው ምንድነው የሚሆነው? አይሁዶች በአፋቸው እንደተናገሩ ማስረጃ አላችሁ ወይ? አዎ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዶች ከነቢዩ ሰለላሁ ዐለይሂ ወሰለም ፊት በአፎቻቸው ዑዘይር የአላህ ልጅ ነው ብለው ተናግረው ነበር። ማስረጃ ተፍሲር ጠበሪ ላይ አወጣላቸው። እዚያው ላይ ምን ይላል? አንደኛ ሰላም ኢብኑ መሽከም የተባለ አይሁድ የአይሁድ ሊቅ ነው። በነገራችን ላይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከነበሩት ሶስት ታላላቅ የአይሁድ ሊቃውንቶች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ፊት ከይፈ ነተቢዐክ እንዴት ብለን እንከተልሃለን አሏቸው። ወቀድ ተረክተ ቂብለተና ቅብላችንን በርግጥ ትተሃል። ወአንተ ለም ተዝዑም አነ ዑዘይረን ኢብኑላህ ልክ እንዲሁ አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አትሞግትም፣ አታምንም። እንዴት እናምንባሃለን ብለው መጥተው በአፋቸው ተናግረዋል። ይታያችኋል። ሰላም ኢብኑ መሽከም ይባላል። እነዛ አይሁዲዎች መጥተው ነው። አንደኛ ሰላም ኢብኑ መሽከም፣ ኑዕማን ኢብኑ ዐውፋ የተባሉ ወሻእስ ኢብኑ አንዴ ጠጋ አድርገው ወረሰ ሻእስ ኢብኑ ቀይስ ወማሊክ ኢብኑ ሰይፍያ እና እነዚህ ሁሉ ፈቃሉ እንዲህ አሉ፣ ከይፈ ነተቢዐክ እንዴት እንከተልሃለን ሙሐመድ፣ ወቀድ ተረክተ ቂብለተና የእኛን የቂብላ አቅጣጫ ትተሃል። እርሱም ማን ነው? ቤተል መቅደስ ነበር። ወደ መካ ስለዞሩባቸው በዚህ ተናደዋል አይሁዲዎች። መጀመሪያ ላይ ደስተኛ ነበሩ። ወደኛ ቂብላ ዞሮ ነው የሚሰግደው እያሉ ያ ስለተቀየረባቸው ተናደው ቂብላችንን ትተሃል። ሁለተኛ ደግሞ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ ልክ እንዲሁ አንተ ዑዘይር የአላህ ልጅ ነው ብለህ አታምንም፣ እንዴት ብለን እንከተልሃለን ብለው በአንደበታቸው መጥተው ዑዘይር የአላህ ልጅ ነው ብለው ይናገሩ ነበር ማለት ነው። ገብታችኋል? ይሄ ነው። ስለዚህ መጥተው እነዚህ ሰዎች በአፋቸው ተናግረዋል። እዚያው ላይ ግን በጣም የሚገርመው አንቀጹን እንጨርሰው ኢምራን ወደ አማርኛ መልሰውና ተመልከቱ። በአፎቻቸው የሚናገሩ ቃላቸው ነው ካለ በኋላ አላህ ሱብሓነሁ ወተዓላ ይህ ኢየሱስ አምላክ ልጅ አለው ብሎ የመናገር ሐሳብ ከነርሱ በፊት ጣዖታውያኖች ሲያምኑበት የነበረ መንገድ እንደሆነ አላህ ተናገረ። ምን አለ? የእነዚያን ከእነሱ በፊት የካዱትን ሰዎች ቃልም ያመሳሰላሉ አለ። ከዚህ የምንረዳው አምላክ ልጅ አለው የሚለውን ጽንሰ ሐሳብ ከነዚህ መሲሁ ላይና እዝራ ላይ ከመናገራቸው በፊት ካዲያኖች ሲያምኑበት የነበረ መንገድ ነው። ማናቸው? ለምሳሌ ሂንዱይዝሞችን መውሰድ ትችላላችሁ። አምላክ ራሱን በሶስት አካል ገልጧል ብለው ያምናሉ። ብራህማ፣ ቪሽኑ፣ ሺቫ ወይንም ደግሞ የቪሽኑ ሌላኛው ስሙ
ክሪሽና አምላክ ራሱን በሶስት አካል ገልጧል። ግን ስንት አምላክ ነው የምታመልኩት ብትሏቸው አንድ አምላክ ብለው ነው ግግም የሚሉት። ግን ራሱን በሶስት አካል ገልጧል ይችላል ይላሉ። ተመልከቱ። ይሄ ማን ይባላል? ክሪሽና ይባላል። ጀማ አሁን ያወጣላቸው ይህ በስጋ የተገለጠ አምላክ ነው ብለው ያምናሉ። ሁለት ስም አለው። ማን ማን? ቪሽኑና ክሪሽና ይባላል። ይወታሻል አይደል? በስጋ የተገለጠበት ስሙ ክሪሽና ነው። ይህን አካል ሂንዱይዝሞች ስለ ኃጢአታችን ለሶስት ቀንና ለሶስት ሌሊት ሞቶልን ከዛ ሞትን ድል አድርጎ ወደ አባቱ ወደ ብራህማ አርጓል ብላ ያምናሉ። የሚገርማቸው ብራህማ የሁሉ ነገር አስገኝና ፈጣሪ ነው፣ ሁሉ ነገር ከእርሱ የሆነው ብላ ያምናሉ። ይህ ደግሞ በስጋ የተገለጠ አምላክ ነው። የሚገርማቸው በድንግልና ነው የተወለደ ብላ ያምናሉ። በድንግልና ነው የተወለደው። በህንድ ሀገር ላይ የጥምቀት ስርዓት አድርጎ ነው የሄደው ብላ ያምናሉ ሂንዱይዝሞች። በአመት የጥምቀት በዓል አላቸው፣ ይጠመቃሉ። ውሃ አለ እዚያው ተቻላረ የሚጠመቁበት። ስለ ኃጢአታችን ለሶስት ቀንና ለሶስት ሌሊት ሞቶ ከዛ ሞትን ድል አድርጎ ተነስቷል ብላ ያምናሉ። ያቸው ሶስት አምላኮች። ሺቫ ደግሞ ልክ እንደ መንፈስ ቅዱስ ነው አገልግሎቱ፣ ኃይልን ይሰጠናል ብላ ያምናሉ። የሁሉ ነገር የማጥፋት ኃይል አለው ብላ ያምናሉ። አያችሁ፣ እንዲህ አይነት እምነት በቀደሙትም ላይ እንደነበረው አላህ ይናገራል። ከሃዲያኖች ከዚህ በፊት የሚናገሩትን ንግግር ተመሳሰሉ እነዚህ ሰዎች ብሎ ተናገረ። ስለዚህ የነብያትን መንገድ ቀይረውና በርዘው የቀደምት ጣዖታውያንን መንገድ የያዙ ሰዎች ናቸው። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ወላ ተተቢዑ አህዋአ ቀውሚን ይላቸዋል። ቀድ ضሉ ሚን ቀብል፣ ከእናንተ በፊት የተሳሳቱ የጠመሙ ሰዎችን መንገድ አትከተሉ ተው እያለ ያስጠነቅቃቸዋል። ስለ ስላሴ ሊያነሳ በፈለገ ጊዜ ኢብራን አንድ ጊዜ አንሳላ አውጣላቸው ሱራ አልማኢዳ ላይ ለቀድ ከፈረ الذين قالوا ان الله ثالث ثلاثة የሚለውን አምላክ የሶስት ሶስተኛ ነው የሚለው ላይ ከፍ ብለህ ብታየው ከእነርሱ በፊት ይሄንን መንገድ ይዘው የነበሩ ጠማማ ሰዎች እንደነበሩ ይነግራቸዋል። አያችሁ ሱረቱል ማኢዳ ምዕራፍ 72 ከ72 በፊት 71 ናታ። ሱረቱል ማኢዳ ምዕራፍ 5 ቁጥር 71 አምላክ ልጅ አለው የማለትና አምላክ የሶስት ሶስተኛ ነው ወይም ስላሴ ነው ብሎ ማመን የቀደምት ጣዖታውያኖች መንገድ እንደሆነ ቁርአን ራሱ በደንብ አድርጎ ያብራራል። አንደኛ ቀደም ያሳያችሁ አምላክ ልጅ አለኝ። አሁን እዚህ ጋር ምን አለ መሰላችሁ? ከእርሱ በፊት ያለውን ዕምራን 71 እስኪ አይዋ ምን ይላል? እሺ እስኪ አንዴ ከመጀመሪያው አንቀጹን አረበኛውን አሳየኝ። አይዋ اللي هو حسب الله تكون فتنة الصار لهم قرآن كثيرا يا أهل الكتاب لا تغلوا في دينكم من الزوال لا تغلوا في دينكم غير الحق ولا تتبعوا أهواء قوم أتجوال اسكي عربيان عند كثير عربيان سعين لا تغلوا في دينكم ولا تقولوا على الله السوسايون ليلة عن سورة المائدة لا يالله سورة النساء أنا يالله وسورة المائدة لا يالله لا تعالى لقد كفر الذين يميلون وأضلوا كثيرا اسكان لي وأضلوا كثيرا وضلوا عن سورة المائدة كتر 77 ላይ 72 ላይ ምናምን ስላሴን የክርስቶስን አምላክነት ምናምን ከጠቀሰ በኋላ ምን ብሎ እንደሚገልጸው ተመልከቱ። ሱብሃንአላህ እናንተ የመጽሐፉ ባለቤቶች ሆይ አላቸው። መጨረሻ ላይ ስለ ስላሴ ምናምን ካነሳ በኋላ በሃይማኖታችሁ ወሰን ይቅርታ፣ በሃይማኖታችሁ ከእውነት ሌላ የሆነን ማለፍን ወሰንን አትለፉ ይላል። ከዚያስ ያለፉት ወሰን ምንድን ነው? በፊትም በእርግጥ የተሳሳቱትና ከቀጥተኛው መንገድ አሁን የተሳሳቱትን ህዝቦች አትከተሉ ይላቸዋል። ከንቱ ዝንባሌዎች አትከተሉ በላቸው። ያ ማለት ስለ ስላሴ ምናምን ካነሳ በኋላ ነው። ተመልከቱ፣ በፊት ብሎ ገለጻቸው። በፊት በዚህ መንገድ ላይ የተሳሳቱ ሰዎች መንገድ ነበራቸው ከእናንተ በፊት እያለ የገለጻቸው ነው። በፊትም በእርግጥ የተሳሳቱትን አለ። ቀድ ضሉ ሚን ቀብል ይላል አረበኛው ላይ ከዚህ በፊት የጠመሙ ሰዎችን መንገድ ወአضሉ ከሲራን ብዙ ያሳቱ ሰዎችን መንገዳቸውን አትከተሉ። ወضሉ عن سواء السبيل ከቀጥተኛም ጎዳና የጠመሙ ሰዎችን መንገድ አትከተሉ ይላል። ስለዚህ አምላክ የሶስት ሶስተኛ ነው ሲሉ መሲሁ ራሱ አምላክ ነው ብለው ሲያምኑ ጊዜ
ሰው አምላክ ነው ሲሉ ጊዜ እነዚህ ሰዎች ከእነርሱ በፊት ጠመው የነበሩ ሰዎች የሄዱትን እየተከተሉ መሆናቸውን እየገለጻቸው ነው። ቀድመዋቸው በዚህ መንገድ የሄዱ የተሳሳቱ ሰዎች እንደነበሩ እየገለጸ ነው አላህ ሱብሓነሁ ወተዓላ። ይሄን ለማለት ነው። ቀጥል። ባረከላሁ ፊኩም። ወያከ ኡስታዝ የጀማ በደንብ ግልጽ ይመስለኛል። ስለዚህ በስላሴ የምታምኑ ካላችሁ መጽሐፋችሁን ጠይቁ። ሌላ ክርስቲያኖች ካላችሁ ጥያቄ ያላችሁ ማንቸስተር መቀጠል ትችላለህ። ሌላ ጥያቄ ላይ ስትል ነበር። ሌላኛው ጥያቄ ነቢያችን ሱረቱል አንዓም ላይ የመጀመሪያው ሙስሊም ነኝ በል ይላል። እንደዛ ማለት ለምን አስፈለገ ለማለት ፈልጌ ነው። የመጀመሪያ ሙስሊም ሲባል ምንድን ነው? አሁን የመጀመሪያ ሙስሊም ነኝ በል ይላል። አሁን እንዴ መሰለህ ማንቸስተር ክርስቲያኖች ምን ያደርጋሉ መሰለህ? ሱረቱል አንዓም ላይ ሄዱና ይሄን ያመጡልሃል። ቁጥር 163 ያመጣው እንደዚህ ይላል፣ ለእርሱ ተጋሪ የለውም ይላል። በዚህም በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ ይላል። ይሄን ያመጡና ነብዩ እስልምናን ጀምረዋል፣ ነቢያት ሙስሊም አልነበሩም እያሉ ይዋሻሉ። ግን አሁን ማንቸስተር ቁርአኑ የሚጀምረው ከዚህ ነው እንዴ? ቁጥሩ ከዚህ ነው የሚጀምረው። ቁጥራን ከፍ ብሎ ማለት አይደለ ማንቸስተር? ስለዚህ ከፍ ብለን እንመልከተው። ከፍ ብለን እና መልሱ ዘዋል ተመልከት። እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ። የማንን መንገድ መራኝ? የአብርሃምን። አይዋ። ስለዚህ ነብዩ የሚከተሉት ማንን መንገድ ነው? የአብርሃም መንገድ ነው። አብርሃም እምነቱ ምንድን ነበር ማንቸስተር? ያው እንደ ሙስሊም ነው። ማስረጃ ምንድን ነው? ሱረቱል አሊ ኢምራን ቁጥር 67 ላይ አምላካችን ምን አለ? ኢብራሂም አይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበር አለ። ስለዚህ እዛው ላይ ራሱ ብትመለከት ነብዩ የአብርሃም መንገድ እንደሚከተሉና ከነብዩ በፊት አብርሃም ሙስሊም እንደነበር ይናገራል። እሺ እንቀጥል። ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማት ጌታ ለአላህ ነው በል፣ ለእሱ ተጋሪ የለውም። በዚህም በማጣት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል አለ። አሁን ወደዚህ ስንመጣ በእስልምናችን እንዲህ በቋንቋ ደረጃ አወላይቱ ዘመንያና በጥቅል ደረጃ አወልያ መጀመሪያ የሚባል ነገር አለ። በጥቅል ደረጃ የመጀመሪያ ሙስሊም ማን ነው ከተባለ አደም ነው፣ ከሰዎች ማለት ነው። ለምን? የመጀመሪያ ሰው አደም ስለሆነ። ግን ደግሞ ነብዩ ከተላኩበት ማህበረሰብ ለመጀመሪያ ጊዜ በቁርአን ያመነው ማን ነው ከተባለ ነብዩ ናቸው። ነብዩ አምነው ሰዎችን ያስተማሩ ካመኑ በኋላ መጀመሪያ። ስለዚህ በቁርአን ያመኑትና ነብይ እንደሆነ ያመኑት ከተላኩበት ማህበረሰብ ማን ናቸው? ነብያችን ናቸው። ለዛው በትመለከት ምሳሌ ተፍሲር አልጀላሊን ተመልከት ምን ይላል? ሚን هذه الامه ከተላኩበት ማህበረሰብ ነው አለ። ስለዚህ ነብዩ ከተላኩበት ማህበረሰብ አንፃር የመጀመሪያው አማኝ ነበሩ። ግን ከሳቸው በፊት በጣም ብዙ ሙስሊም ቢኖርም ግን ከተላኩበት ማህበረሰብ አንፃር ሙስሊም ነበር። ልጨምርልህ ሙስሐፉ ቲቢያን ተመልከት እንደዚህ ይላል። አንል ሙራድ አወል ሙስሊሚን የአማኞች መጀመሪያ ሲባል አለ ሚን አህሊ መካ ከመካ ሰዎች ከተላኩበት ማህበረሰብ ነው አለ። ሊአነሁ አወል ሙስሊሚን ሚንሁም ከነሱ ከተላኩበት ቁርአን የወረዳቸው የመጀመሪያ አማኝ እሳቸው ነበሩ አሉ። ስለዚህ ነብዩ ቁርአን ተልኮላቸው የመጀመሪያ ነው እሳቸው ናቸው ነው። መቼም ሳያምኑ ሰዎችን ስለማያስተምሩ ማለት ነው። ይገርምሃል ሙሳም የሙስሊሞች መጀመሪያ ተብሏል። ሙሳም ራሱ ሱረቱል አዕራፍ ተመከተ። ሱረቱል አዕራፍ እንደዚህ ይላል። ሙሳ ምን አለ? እኔ ወደ አንተ ተመልሻለሁኝ እኔም የምእመናን መጀመሪያ ነኝ አለ። አየህ አይደለ? ምን አለ እዚህ ጋር? እኔ የምእመናን መጀመሪያ ነኝ አለ። ሙሳም የምእመናን መጀመሪያ ከምን አንፃር? ከተላከበት ከእስራኤል ህዝብ አንፃር። ተመከተ ተፍሲር ኢብኑ ከቲር እንደሚል ኢብኑ አባስ ረዲየላሁ ዐንሁ አለ ያኒ ሚን በኒ እስራኤል አለ። ከተላኩበት ከእስራኤል ማህበረሰብ አንፃር ምንድናቸው አለ? የመጀመሪያው አማኞች። ስለዚህ በእስልምናችን አንጻራዊ መጀመሪያ የሚባል ነገር አለ። የሙስሊሞች መጀመሪያ አደም ነው፣ ግን ደግሞ ከተላኩበት ማህበረሰብ አንፃር የመጀመሪያ ሙስሊም ነብያችን ናቸው። ምሳሌ ላስቀምጥልህ ማንቸስተር፣ አንድ ምሳሌ ላስቀምጥልህ እንዲገባ። እሺ ምሳሌ ከሷሃቦች መጨረሻ የሞተው ማን ነው? ታውቀዋለህ? እሺ ከሷሃቦች ለመጨረሻ ጊዜ የሞተው ማን ነው ከተባለ አቡ ጡፈይል ይባላል። እሺ አቡ ጡፈይል ይባላል። ከሷሃቦች ለመጨረሻ ጊዜ የሞተው ይሄን ያዝልኝ። ግን ደግሞ አነስም የመጨረሻ የሞተ ሷሃባ ይባላል። ታውቃለህ? አነስ ብኑ ማሊክም የመጨረሻ የሞተ ሷሃባ ይባላል። ምሳሌ ታሪክ ዲመሽቅ ነው መጽሐፉ እንደዚህ ያስቀምጠዋል። አነስ ብኑ ማሊክ አኺር መማተ ሚነ ሷሃባ አላ ቢበስራለ ከሷሃቦች ከሞቱት የመጨረሻው ነው ከበስራ ማህበረሰብ ላይ አይደለ? አሁን እዚህ ጋር ጥያቄያችን ምንድነው? ለመጨረሻ ጊዜ የሞተ ሷሃባ ማን ነው? አቡ ጡፈይል ነው ወይስ አነስ ነው?
ልመልስልህ፣ በቃ ችግር የለም። ለመጨረሻ ጊዜ የሞተው ሰሃባ በአጠቃላይ ደረጃ አቡ ጡፈይል ነው። ግን ደግሞ ከበስራ አንጻር ከበስራ ህዝቦች አንጻር ማን ነው? አነስ ብኑ ማሊክ ነው። ምሳሌ ኢትዮጵያ ውስጥ አይፎን ለመጀመሪያ ጊዜ ያዘው ማነው በዓለማችን ብንል ስቲቭ የሚባል ግለሰብ ነው። የአይፎን ፈጣሪ አይደለ ወይም አይፎን የሰራ ሰውዬው አይደለ። ግን ደግሞ ኢትዮጵያ ውስጥ መጥቼ እኔ ከኢትዮጵያ ህዝብ እኔ እኮ ለመጀመሪያ ጊዜ አይፎን ይዣለሁ ብል ትክክል ነኝ። እኔም አይፎን ይዣለሁኝ፣ ስቲቭን የሚባለው ግለሰብ አይፎን ይዟል። ስቲቭን በጥቅል ደረጃ በዓለማችን ላይ አይፎን የያዘ ግለሰብ ነው። ከኢትዮጵያ ደግሞ የሚያስብለኝ ከኢትዮጵያ ደረጃ ደግሞ የመጀመሪያ ነው። ስለዚህ ነብዩ ከተላኩበት ማህበረሰብ ነብዩ ሲላኩ የዛን ጊዜ አብዛኛው ማህበረሰብ ከሃዲ ነበረ። ሲቀጥል ቁርአንን ያመኑት መጀመሪያ ነብያችን ነበሩ። ስለዚህ ቁርአን ወርዶላቸው ነብያችን አምነው ሰዎችን አሳምነው ነው ሙሳ እንደተባለው ነብያችን ተባሉ ማለት ነው። ሙሳም የሙስሊሞች መጀመሪያ ነበር። ከምን አንጻር? ከተላከበት ከእስራኤል ህዝብ አንጻር ማለት ነው። ተገልጦልሃል? ሙሴ ምዕራፍና ቁጥር ስጠኝ። ሙሴን የሙሳ እሺ፣ ሱረቱል አዕራፍ ያዝ። ሱረቱል አዕራፍ ቁጥር 143 ሱረቱል አዕራፍ ቁጥር 143። ያው ሙስሊም ወደ አንተ ተመለስኩኝ። እኔም በወቅቱ ጭማሪ ማብራሪያ ነው በቅንፍ ያለውን ለማብራራት ነው። የምእመናን መጀመሪያ ነኝ ያለ የምእመናን መጀመሪያ አይደለ? እንዲሁም አንድ ግልጽ የሆነ ምሳሌ አስቀምጥልህ፣ ከዛ ይበቃናል ኢንሻአላህ። ሱረቱል በቀራ ሄድና እንደዚህ ይላል። ሱረቱል በቀራ አምላካችን ምን አለ? ወስተክበረ ወካነ ሚነል ካፊሪን አለ። ሰይጣን ወይም ደግሞ ዳቢሎስ አለ ካድ አለ፣ ኮራ ከካሃዲዎች ሆነ አለ። የመጀመሪያው ካሃዲ ማን ነው? ዲያብሎስ ነው፣ ኢብሊስ ማለት ነው። ኢብሊስ ነው። ማሻአላህ። ስለዚህ አጀማ ኢብሊስ ካሃዲ እንደሆነ ያዙልኝ። ግን ይገርምሃል፣ ሱረቱል በቀራ አምላካችን እንደዚህ ይላል፣ ተመከተ። ከእናንተ ጋር ያለውን አለ መጽሐፍ የሚያረጋግጡ ሆኖ ባወረደው በቁርአን እመኑ አለ። ሰዎቹ ያለ በቁርአን እመኑ አለ። በእርሱ የመጀመሪያ ካሃዲ አትሁኑ አለ። የመጀመሪያ ካሃዲ አትሁኑ ይላቸዋል። በአንቀጾችም እመኑ ይላቸዋል። የመጀመሪያው ካሃዲ ማን ነበር? ኢብሊስ ነበር። ታዲያ እዚህ ጋር ለምን የመጀመሪያ ካሃዲ አትሁኑም አለ አላህ? አያ ቁርአን ከወረደ በኋላ ክደዋል። ስለዚህ አንጻራዊ ከቁርአን ከወረደ በኋላ የካዱ ሰዎች አሉ። በጥቅል ደረጃ የመጀመሪያው ካሃዲ ዳቢሎስ ነው። ግን ደግሞ በአንጻራዊ ደረጃ ቁርአን ከወረደ በኋላ የሚክዱ ሰዎች የመጀመሪያ ካሃዲ ይባላሉ። አያ ስለዚህ አንጻራዊ የሚባል ነገር አለ። ስለዚህ ምን ታደርጋለህ አንድ ክርስቲያን ለዛ ጠይቀህ መልሱ እኮ እዛው አለ ትለዋለህ። ለምን? የአብርሃም መንገድ መራኝ ይላል። አብርሃም ደግሞ ሙስሊም ነበረ። ነብዩ የመጀመሪያ ሙስሊም ሲባሉ ከተላኩበት ማህበረሰብ አንጻር ነው። ግን የሚከተሉት የአብርሃምን መንገድ ነው። አብርሃም ደግሞ ሱረቱ አሊ ኢምራን ላይ እንዳለው ምንድነው? የሙስሊሞች ሙስሊም ነበረ። ማስረጃ ደግሞ ሱረቱ አሊ አምላካችን ማለት ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበረ ሙስሊም ነበር ይላል። ስለዚህ ኢብራሂም ሙስሊም ነበረ፣ ነብዩ ደግሞ የኢብራሂም መንገድ ይከተላሉ ማለት ነው ብለህ ትመልስለታለህ። እሺ ሌላኛው ጥያቄ ይሄ ተመልሷል። መንዙማ ይፈቀዳል? አዎ ተመልሶልኛል። ማንቸስተር አንዴ እምሮ አንዴ ቆይ ማንቸስተር አንዴ ሌላ ጥያቄ ከመጠየቅ በፊት ይቅርታ አንድ ልልህ የምፈልገው ነገር አለ። ምናልባትም በዚህ ጥቅስ ላይ ወይም በዚህ የቁርአን አያ ላይ ከሆኑ ሰዎች ጋር ተወያይተህና ተከራክረ ሊሆን ይችላል። የበለጠ ምላሹን በማግኘት ድጋሚ ሄደህ ከነሱ ጋር ልትወያይ ከሆነ ባታረገው ጥሩ ነው ባይ ነኝ። ለምን እነኝህ ሰዎች ሊወያዩ ከፈለጉ ስለ እስልምና ሊያውቁ ከፈለጉ ውይይት የሚፈልጉ ከሆነ እዚህ ይዛቸው ነው እንጂ ከነሱ ጋር እዛ ውይይት ልታደርግ አይገባህም፣ ማድረግ የለብህም። አይገባህም ስለ አትችልም ማለት አይደለም። አንዲትን ጥያቄ ብቻ ጠይቀ በተሰጠች ምላሽ ብቻ ሄደህ መሟገቱ በቂ ሊሆን ስለማይችል ነው። አንደኛ ውይይት ሲደረግ በሃይማኖታት መካከል ውይይት ሲደረግ የተወሰነ ግንዛቤዎች መያዝ አለባቸው፣ ከቁርአንም ከባይብልም ከሐዲስም። እነሱ ለጠየቁ ጥያቄ መልስ ብሰጣቸውም በቂያችን ነው አይሉህም። ቅድም እያየህ ነበር፣ እዚህ ከነበርክ እሱ መልስ እየሰጠው በሌላ አቅጣጫ ይሄንን እንዲህ ማለትህ ነው አይደል? እንዲህ ብለህ አስቀምጠሃል፣ እሺ ይሁን በቃ እያለ ነበር ሲሰማይ ነበር። ሰው የየራሱ የሆነ ማዳመጥና መረዳት ሊኖረው ይችላል። ቢሆንም ግን እንደነኛ አይነት ሰዎች ሊሞግቱ ነው የሚፈልጉት። ስለዚህ ውይይቱን ከነሱ ጋር እንድታደርግ ሳይሆን ለአንተ ግንዛቤ እንዲሆንህ ነው መያዝ ያለብህ ልልህ ነው የምፈልገው። በተረፈ ጥያቄዎች በጣም ቆንጆና ለሌላውም ሰው ግንዛቤ የሚሰጡ ጥያቄዎች ናቸው። ማሻአላህ። እሺ ሌላኛው ጥያቄ መንዙማ እንደ እስልምና ይፈቀዳል ወይ? እሺ መንዙማ የሚባል ነገር በኢስላም የለም። አላህ ቁርአንን አውርዶልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን አስተምረውናል ከአላህ ተቀብለው።
እነዚህ ናቸው። አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ሁም ኡሉል ዒርፋን ከማ ቃለ ልኢማም ኢብኑል ቀይም ረሒመሁላህ ተዓላ። ሃይማኖት ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሓቦች እንዲህ አሉ ነው። ከዚህ ውጭ ሌላ የለንም። እስላማዊ መንዙማ፣ እስላማዊ ነሽዳ፣ እስላማዊ ፊልም፣ እስላማዊ ምናምን ድራማ ላ ልእስላም ላ ያዕሪፍ ኢላ ልኪታብ ወሱና ወፈህም ሰለፍ ልኡማ። ኢስላም የሚያውቀው ቁርአንና ሐዲትን ነው፣ እንዲሁም የሰሓቦችን ግንዛቤ ነው። ኢተቢዑ ማ ኡንዚለ ኢለይኩም ምን ረቢኩም አላህ፣ ከእኔ ከጌታቸው የተወረደላችሁን ብቻ ተከተሉ ብሎ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ ያሉ፣ በመካከላችሁ ሁለት ነገራቶችን ጥየላችሁ እሄዳለሁኝ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ አትጠሙም፣ እነርሱም ቁርአንና ሐዲት ናቸው አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንና ሐዲትን ነው እንጂ ጥለውልን የሄዱት እስላማዊ መንዙማ። በመንዙማ ስም ዛሬ በርካታ ሽርኮች ይተላለፋሉ። ሰው ዜማውን እየሰማ ቀላል ነገር መስሎታል። በአላህ ሱብሓነሁ ወተዓላ ሐቅ ላይ ድንበር እየታለፈ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቀቁት አደገኛ የሆነ ቢድዓ ወይንም ሽርክ እየተላለፈ ነው በመንዙማ በኩል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ተናግረዋል። ምን አሉ? ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አና ዓብዱን ፈቁሉ ዓብዱላሂ ወረሱሉህ። አደራ ክርስቲያኖች የማርያም ልጅ ከልኩ በላይ ከፍ ከፍ አድርገው ወሰን እንዳለፉበት እኔንም ከልኬ በላይ ከፍ ከፍ አድርጋችሁ ወሰን እንዳታልፉብኝ እኛ የአላህ መልእክተኛና አገልጋዮች ነን ብለው ተናገሩ። አያቸው አይደለ? ስለዚህ የሚገርመው ይሄ ሐዲስ ትንቢትም ጭምር ነው። ነብዩ ሰለላሁ ዐለይሂ ወሰለም በኡመቶቼ ላይ እንዲህ ይፈራሉ ብለው ከተናገሩ የሚሆን ነገር ነው። በቃ የሚከሰትን ነገር ነው። ትንቢት ነው። ትንቢታቸውም ተፈጽሟል። አደራ በመሲሁ ላይ ወሰን እንዳለፉ ተከታዮቹ በእኔም ላይ ተከታዮቼ ወሰን እንዳታልፉብኝ ብለው ተናገሩ። ከዚያ ምን አስጠነቀቁ? የሚታለፈው ወሰን ሽርክ እንደሆነ ተናገሩ። እኛ የአላህ መልእክተኛና አገልጋዮች እንጂ ሌላ አይደለንም አሉ። ያ ማለት ከአገልጋይነታቸው ከመልእክተኛነታቸው ከፍ ከፍ የሚያደርጋቸው ህዝብ ወደፊት እንደሚመጣ እየተናገሩ ነው። ያው ያየን ነው። እርሳቸውን የአምላክ ደረጃ እስከ ማድረስ እየደረሱ ነው። በምን በኩል? መንዙማን ተጠቅመው፣ ነሽዳን ተጠቅመው። ከመንዙማዎቻቸው መካከል ምን ይላሉ? ኹዝ ቢየዲ ያ ረሱላላህ፣ አንቱ የአላህ መልእክተኛ ሆይ እጅን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይማጸናሉ። ፈአጊትና ያ ረሱላላህ፣ እርዳን አንተ የአላህ መልእክተኛ ይሏቸዋል። አላህ ኢስቲጋሳ የእኔ ብቻ ነው እያለ እየተናገረ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እያለ ወአንተ ልዋቂ ሚን ዐዛቢላህ ይሏቸዋል። ሐሰኑል በና የጀማዓቱል ኢኽዋን ሙስሊሚን መስራች የሆነው መውሊድ አከብር ነበር እያለ ቃል በቃል ይናገራል። በምናከብር ጊዜ መውሊድን ግጥሞችን እንላለን ይላል። መንዙማችን ማለት ነው። ከሚሏቸው መካከል አንደኛ ምንድነው? ራሱ ሲናገር هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى من ነበር አለ። هذا الحبيب ማለት ይህ ወዳጅ ወይንም ተወዳጅ ማንነ ነብዩ ሰለላሁ ዐለይሂ ወሰለም مع الأحباب ከኛ ከወዳጆች ጋር قد حضر በእርግጥም ተሐድሯል ወይም ተጥዷል ብለው ያምናሉ። የሚገርማቸው መውሊድ ሲያከብሩ መውሊድ በምናከብር ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አብረውን ከእኛ ስብስብ ጋር ይሳተፋሉ ብለው ያምናሉ። هذا الحبيب مع الأحباب قد حضر ከዛ በኋላ ነው ከባዱ የሽርክ ንግግር። እንኳ ኹራፋት ነው። ከኛ ጋር ይጣዳሉ ማለታቸው ኹራፋት ነው። ከእስልምና ባያስወጣቸው እጅግ በጣም ከእውነት የራቀ የሆነ አመለካከት ነው። ከዛ ቀጥለው ምን ይላሉ? وسامح الكل فيما قد مضى وجرى እዚህ ያለነውን ሁላችንንም መውሊድ የምናከብረውን ለማለት ፈልገው ነው። ያለፈውን እና የተከሰተውን ወንጀላችንን ሁሉ ይቅር ብሎናል ረሱል ሙሐመድ ብለው ያምናሉ አለይሂ ሰላቱ ወሰላም። አያቸው አይደል? ኃጢአትን ታዲያ ማን ነው ይቅር የሚለው? ወመን የግፊሩ ዘኑበ ኢለላህ፣ ከአላህ በስተቀር ሌላ ማን አለ ኃጢአትን ይቅር የሚል ይላል። ይህን ግን በድፍረት ሐሰኑል በና ይናገረዋል። ሙዘከራት ጀማዓቱል ኢኽዋን ሙስሊሚን ለአትልሙሳኒ የሐሰኑል በና ተማሪ እና ጓደኛው የነበረው ራሱ የጀማዓቱል ኢኽዋን ሙስሊሚን ትውስታዎች በተሰኘ መጽሐፉ ላይ ያስቀምጦታል። ሐሰኑል በና ጀማዓቱል ኢኽዋን ሙስሊሚን መስራች የሆነው ይህን ሲያከብር እንደሆነ መውሊድ
ይህንን የሚናገረውን ቃል እንደሆነ በመውሊድ ላይ እንዳጠቃላይ ይህ ሁሉ መንዙማ የሽርክ ድልድይ ነው። ባጭሩ ነሽዳዎች የሽርክ ድልድዮች ናቸው፣ ተጠንቀቋቸው። ቁርአንና ሐዲስን ተማሩ። ይህ ነው ነቢ ሰለላሁ ዐለይሂ ወሰለም አውርሰዋቸው የሄዱት። በርካታው ትውልድ ዛሬ የተዘናጋው ከቁርአንና ከሐዲስ እውቀት ከመማር በእነዚህ በመንዙማዎች ነው። ልክ ይሄ ሲያዳምጥና የሆነ ስሜት ውስጥ ሲገባ በቃ ዲኑን በደንብ የተረዳ ይመስላል። ዲንን በደንብ ያገኘ ይመስላል። ላተሳስታችኋል። ድናችሁን የምታገኙት ቁርአንና ሐዲስን ዝቅ ብላችሁ ስትማሩ ጊዜ ነው። በመንዙማና ነሽዳ ስላዳመጣቸው አይደለም። እነዚህ ነገራቶች በጣም ነው የሚያዘናጓቸው። ሳይታወቅ ሰውን ወደ ሽርክና ወደ ቢድዓ የሚከቱ ነገራቶች ናቸው። ሰሃቦች እና ነብዩ ሰለላሁ ዐለይሂ ወሰለም እንዲቁጭ ብለው መንዙማ እያሉ ተሰባስበው የሚጨፍሩ አልነበሩ፣ ድቤ እየመቱ ምናምን። እንደተጠቃላይ ከዚህ ነገራቶች ተጠንቀቁ። እነዚህ ቁርአንና ሐዲስን አይወክሉም። ቁርአንና ሐዲስ አላዘዘባቸውም። ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸውም አልሰሯቸውም። ወላሂ አዕለም።